ሰላም ውድ የብርሃን አካዳሚ ቤተሰቦች እንኳን ወደ ብርሃን አካዳሚ በደህና መጣችሁ። በዛሬው ቪዲዮ የምንማማረው የአማርኛ ሞክሼ ፊደላትን ነው ማለት ነው። የአማርኛ ሞክሼ ፊደላት የሚባሉትን ሞክሼ ማለት ምን ማለት ነው የሚለውን መረዳት አለባችሁ። የአማርኛ ሞክሼ ፊደላት የምንላቸው ድምፃቸው ተመሳሳይ የሆነ ስንጠራቸው ስማቸው ተመሳሳይ ከሆነ ሞክሼ እንላቸዋለን። ቅርጻቸው ግን የተለያየ ነው ማለት ነው። የሚመሳሰለው ምንድነው? ድምፃቸው ፊደሎቹ ሲጠሩ ድምፃቸው ተመሳሳይ ነው፣ ቅርጻቸው ግን የተለያየ ነው። እነዚህን ፊደላት ምን እንላቸዋለን? ሞክሼ ፊደላት እንላቸዋለን። ለምሳሌ መምህር ፋንታሁን ሌላ መምህር ፋንታሁን የሚባል ካለ ምንድነው? ሞክሼ እለዋለሁ ማለት ነው። ፋንታሁን ብዬ ሳይሆን የምጠራው ሞክሼ ስለው እንግባባለን። ስለዚህ ሞክሼ የሚለው ከዛ ውሰዱትና ተመሳሳይ ስም ያላቸው ፊደላት ማለት ነው። ነገር ግን አሁን ሞክሼ አልኩት እንጂ በስም ተመሳሰልን እንጂ በመልክ በቅርጽ ግን እንለያያለን ማለት ነው። ፊደሎቹንም እንደዛ አስቧቸው። ተመሳሳይ ድምፅ ስም ካላቸው ሞክሼ ይባላሉ ማለት ነው። ቅርጻቸው ግን የተለያየ ነው። ስለዚህ ስለ ሞክሼ ፊደላት ነው ዛሬ የምንማማረው። እዚህ ጋር የምታዩቸው እዚህ ጋር ያለው የሀ ቤተሰብ እዚህ ጋርም ያለው የሀ ቤተሰብ እነዚህም የሀ ቤተሰብ ናቸው። የሀ ዝርያዎች ናቸው ማለት ነው። ስለዚህ ሀ ሁ እየተባሉ ይነበባሉ ማለት ነው። እዚህ ጋር የምትመለከቱት ፊደልም የሀ ቤተሰብ ናቸው። 7 ቤተሰቦች እዚህ ጋርም የሀ ቤተሰብ እነዚህም የሀ ቤተሰብ ናቸው። ስለዚህ እኒህ ፊደላት ሶስቱንም ፊደላት ምን ብለን እንጠራቸዋለን? ሞክሼ ፊደላት እንላቸዋለን። ለምን? ሲጠሩ ስማቸው ተመሳሳይ ስለሆነ ሞክሼ እንላቸዋለን። አሁን አብረን እንቆጥራለን። እየደጋገማችሁ እናንተም ጥሯቸው ማለት ነው። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ስለዚህ ሌሎቹንም ሳነብ እነዚህን ሀ ብዬ ነው የማነበው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ምንም አይነት የድምፅ ልዩነት የለም ማለት ነው። እዚህ ጋር ሶስተኛም ሳነባቸው እነዚህ ሶስተኛ ፊደላት ላይ ያሉት ደግሞ ሶስተኛ መስመር ላይ ያሉትን ሳነብ ሀ ሁ ሂ ሃ ሄ ህ ሆ። ምንም አይነት የድምፅ ልዩነት የለም ማለት ነው። ስናነባቸው ተመሳሳይ ናቸው። አጠራራቸው፣ ድምፃቸው፣ ስማቸው ተመሳሳይ ነው። ስለዚህ እነዚህ ፊደላት ምን ተብለው ይጠራሉ? ሞክሼ ተብለው ይጠራሉ ማለት ነው። እዚህ ላይም የሰ ቤተሰብ እዚህ ላይም የሰ ቤተሰብ ናቸው ማለት ነው። የሰ ቤተሰቦች ወይም የሰ ዝርያዎች ናቸው። የሰ ፊደል ቤተሰቦች ናቸው ማለት ነው። ሰ ሱ እየተባሉ የሚነበቡ ፊደላት ናቸው። መቱን ስናነባቸው አሁን በቅደም ተከተል ምን ይሆናል? ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። እዚህ ጋር ከታች ያለውን ፊደልም ሳነበው ተመሳሳይ ነው። ምንም የድምፅ ልዩነት የለውም። ሰ ሱ ሲ ሳ ሴ ስ ሶ። ተመሳሳይ ድምፅ አላቸው። ስለዚህ እኒህ ፊደላት ምን ይባላሉ? ሞክሼ እንላቸዋለን። የሰ ሞክሼ ፊደሎች የሚባሉት እነዚህ ሁለቱ ናቸው ማለት ነው። የሰ ሞክሼ ፊደላት ተብለው ይጠራሉ። እዚህ ጋር ደግሞ ሌላ የአማርኛ ሞክሼ ፊደላቶች አሉ። አ ተብለው የሚነበቡ ሞክሼ ፊደላት አ ኦ እያልን የምናነባቸው እዚህ ጋም ተመሳሳይ ፊደሎች አሉ። አ አ ኦ ኦ ኢ ኢ አ አ ኤ ኤ እ እ ኦ ኦ። ታች
ላይ ያሉት ፊደሎችም ሲነበቡ ተመሳሳይ ድምፅ ነው ያላቸው። አ ኡ ኢ አ ኤ እ ኦ። ስለዚህ እነዚህንም ፊደላት ምን እንላቸዋለን? ሞክሼ ፊደላት ይባላሉ። የአ ሞክሼ ፊደሎች እነዚህ ናቸው ማለት ነው። አ ተብለው የሚነበቡ ፊደላቶች ሞክሼ ፊደላቶች እኒህ ናቸው ማለት ነው። እዚህ ጋርም እንደምትመለከቱት የፀ ሞክሼ ፊደላት እንማማራለን። የማን አልኩኝ? የፀ ቤተሰቦች ናቸው። ፀ ጹ እያልን ነው የምናነባቸው። ፀ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። ስለዚህ እዚህ ጋም ከታች ያለውን ፊደል ሳነብ ተመሳሳይ ድምፅ ነው ያለው። አብረን እናነባለን። ፀ ጹ ጺ ጻ ጼ ጽ ጾ። እዚህ ላይ መረዳት ያለባችሁ ሞክሼ ፊደሎች እነማን ናቸው የሚለውን ካወቃችሁ እነዛን በአንድ መድባችሁ ታጠናላችሁ ማለት ነው። አሁን እዚህ ላይ ጸ የጸ ቤተሰቦች የጸ ዘሮች ናቸው። ስለዚህ ተመሳሳይ ናቸው። ለዛ ነው ሞክሼ ያልናቸው። ስለዚህ አማርኛ ላይ ስንት ሞክሼ ፊደል አለ ካልኳችሁ መቸገር የለባችሁም። ስንት ሞክሼ ፊደሎች አሉ? ፀ ብለናል። የፀ ሞክሼ ፊደል አየን አይደለ? ፀ የሚባል ፊደል በአማርኛ ሞክሼ ፊደል እንዳለው አይተናል። ተመሳሳይ ፀ የሚባሉ እንዳሉ። ሌላ ደግሞ ምን ፊደላት አይተናል? አ ፊደሎች ሞክሼ እንዳላቸው አይተናል። አ ሁለት አ ፊደሎች እንዳሉ በአማርኛም አይተናል። ሞክሼ ፊደል እንደሆኑ ማለት ነው። ሌላ ደግሞ ምን አይነት ፊደል አይተናል? ሰ የሚባሉ ሁለት ሞክሼ ፊደሎች እንዳሉ ተማምረናል ማለት ነው። የመጨረሻው ደግሞ ሀ ሶስት ሀ የሚባሉ ሞክሼ ፊደሎች አሉ በአማርኛ ማለት ነው። እነሱን በአንድ መድባችሁ መረዳት አለባችሁ። በአማርኛ ሞክሼ ፊደላት የሚባሉት አሁን የተነጋገርንባቸው ፊደላት ናቸው። ከዚህ በተረፈ ደግሞ የአማርኛን ቋንቋ የሂሳብ ትምህርቶቹን መማር እፈልጋለሁ የምትሉ ተማሪዎች ካላችሁ ስልካችን እዚህ ላይ ታገኛላችሁ። የደወላችሁ እኛን ማነጋገር ትችላላችሁ ማለት ነው። ከሰኞ እስከ ዓርብ ሰዓት መድበንላችሁ አንዳንድ ሰዓት መድበን እናስተምራችኋለን። ባላችሁበት ናችሁ በኢሞ፣ በቴሌግራም፣ በዋትሳፕ እናንተን በሚመቻችሁ የሶሻል ሚዲያ አማራጭ እናስተምራችኋለን። ከእናንተ የሚጠበቀው ደውሎ እኛን ማነጋገር ብቻ ነው። ቪዲዮአችንን በየቀኑ ስለምትከታተሉ እጅግ ከልብ እናመሰግናለን። ቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ።